እሺ ሰው በላዎች እናንተ እኮ ሰው በላ ናችሁ። እንደው ይሄ ስም ነው የሚመጥናችሁ። ሰው በላ የምትበሉ የሰው ስጋ የምትበሉ ዘልዝላችሁ እየጠበሳችሁ በስ እንትን በሚጥሚጣ በበርበሬ እያረጋችሁ የምትበሉ ዜጋ ናችሁ። እኛ በሚጥሚጣ ስጋ ስትበሉ ስጋ ይመስለኝ ነበር እኔ ድሮ። ለካስ እናንተ የሰው ስጋ ነው የምትበሉት። የሰው ስጋ የምትበሉ ሰዎች አየናችሁ እኮ። የሰው ስጋ የሚበላ ኢትዮጵያ ውስጥ ይሄው አየናችሁ። ሰውን የሚያክል ነገር እንዴት እሳት አንድዳችሁ ሰው ታቃጥላላችሁ? ዓለም ላይ ተሰምቶ የማይታወቅ የትም ሀገር ተሰምቶ ተደርጎ የማይታወቅ ነገር ነው ይሄ። ኢትዮጵያ ማማ ኢትዮጵያ ምናምን የምትሉበት ይሄ ነው አንድነት፣ ይሄ ነው እኩልነት። ኢትዮጵያ ውስጥ እኩልነት አለ። ኢትዮጵያ አንድነት ናት። ኢትዮጵያ እናት ናት። ኢትዮጵያ ዙቢ ናት የምትሉት ይሄ ነው አንድነት። ይሄ ነው ብሔር ብሔረሰቦች ይሄ ነው ወይ? አየናችሁ እኮ ሀገር ወዳጆች አየናችሁ። እናንተ ሰው በላ ናችሁ፣ ለምንም የማትጠቅሙ እናንተ። ወንድ ከሆናችሁ ጀግንነት፣ ቆይ ሰው ማቃጠል፣ የሰው ስጋ መብላት፣ ሰው ማስቸገር፣ ይሄ ሁላ መበደል ጀግንነት ነው? ጀግንነት ማለት ከታጠቀው ጋር ሄዶ መዋጋት ነው። ጀግና ከተባለው ሰው ጋር ሄዶ ከታጠቀው ጋር መፋለም ነው እንጂ ከንጹህ ምንም የማያውቀው ምስኪን እንደዚህ እያነደዳችሁ እሳት እያነደዳችሁ እኮ እኔ ቹቦ የምታቀጣጥሉ እኮ ነው የመሰለኝ። እንደዚህ የሰው ልጅ እንደዛ ሊወጣ ሲል እየገፋችሁት ቆማችሁ ስታቃጥሉ፣ ቆማችሁ ቪዲዮ ስትቀርጹ፣ ቆማችሁ ፎቶ ስትነሱ እናንተ ሰው ናችሁ እንዴ? ከእናንተ ጋር እስከዛሬ የኖርኩት ሰው አይደላችሁም እናንተ። ወድጄ እኮ አይደለም ከአንጀቴ ከልቤ የምጠላችሁ ወድጄ አይደለም። በጣም ነው የምታስጠሉኝ፣ በጣም ነው የምጠላችሁ። ምክንያቱም ሰው በላ ስለሆናችሁ የሰው ስጋ የምትበሉ ዘልዛላዎች። ከእናንተ ጋር እስከዛሬ እዛ ሀገር ውስጥ የኖር ነው። እናንተ ሰው ናችሁ። ያላረጋችሁት ምን አለ? እዛ ሀገር ውስጥ ምን አለ? ታቃጥላላችሁ፣ ትደፋላችሁ። የኔ ምስኪን ህዝቤ ላይ ሸኔ ነው ትላላችሁ። ኦነግ እንደዚህ ያደረገ፣ ሸኔ እንደዚህ ያደረገ፣ በዚህ ጋር እንድታረጉ ሸኔ። በራሳችሁ ያጠፋችሁትን ጥፋት ምስኪኑ ህዝብ ላይ ታሳብቡ ነበረ። ዛሬ ግን ሲያጋጥላችሁ ግልጥ ብላችሁ ወጣችሁ። ፈጣሪም አንዳንዴ እንደዚህ ያጋልጣል። ሰው በላዎች ሁላችሁም እዛ ሀገር ውስጥ ያላችሁት ሰው በላዎች ናቸው። ነፍጠኛ ሰው በላ ነው። ሰው በላ በቀን ሰውን የበላ በቀን እንደ ስጋ ሰው እንደሚጠብሰው ስጋ እሳት ላይ እንደሚጠበስ አርግቶ ሰው ሲበሉ ነበረ። ከዛ ቀጥሎ አቃጥላችሁ በልታችኋል። እናንተ ስትበሉ ነበረ። ቆማችሁ ፎቶ እየተዝናናችሁ መሰላችሁ እንዴ? ቆማችሁ ፎቶ እየተነሳችሁ፣ ቆማችሁ ቪዲዮ ስትቀዱ፣ የሰው ልጅ እያቃጠላችሁ፣ የሰው ልጅ የሚያክል ነገር እንደዛ ቆማችሁ ስታቃጥሉ ሀገር ውስጥ ሀገር ነው እንዴ? ኦኬ አሁን ምን ይባላል? ሸኔ ነው ሸኔ ነው እንደዛ ያደረገው። ይሄ እኮ ግልጽ የሚወጣ ነገር ነው። ስታጠፉ ስታቃጥሉ ምስኪኑ ህዝቤ ላይ ሸኔ ነው ትላላችሁ። ለሀገሩ የቆመ ህዝብ፣ ለእውነት የቆመ ህዝብ፣ ጀግናዎች ምስኪኖች ላይ ታሳብቡ ነበረ። ስጋ እየበላችሁ ራሳችሁ በልታችሁ ራሳችሁ ተጎራርሳችሁ ለማያውቀው ህዝብ ላይ ነበረ ድሮ ስታሳብቡ ይኖራችሁት። እስከዛሬ ድረስ ስታሳብቡ እኛ እውነቱን እናቅ ነበረ። ስለናንተ ምንነት ምን እንደሆናችሁ ኦሮሞ ህዝብ ሁሉም ያውቃል ምን እንደሆናችሁ። እናንተ ግልጽ ወጣችሁ። ዛሬ ደግሞ ፈጣሪ እንደዚህ ያጋልጣል። አንዳንዴ ሸኔ ነው ስትሉ፣ ሁሉ ነገር ሲጠፋ ሸኔ ነው ስትሉ እናንተ ሰው በላ ናችሁ። በቃ ይሄ ስም ነው እንዳው የሚመጥናችሁ። ምክንያቱም የእውነት ነገር ነው። ሰው ነው የምትበሉት። ሰው በላዎች፣ በቃ ሰው በላ ናችሁ። እናንተ እንዴት ጭንቅላታችሁ ይሰራል እንዴ? ጭንቅላት አላችሁ እናንተ ግን ሰው ናችሁ። ሰው መሆናችሁ ራሱ እየገረመኝ ነው። እናንተ ሰው ናችሁ እንዴ? ሰው እንዴት ሰውን የሚያክል ነገር አቦ እኔ ለማየት ራሱ አልቻልኩም። እኔ በቃ ምንም እንደዚህ ከፍቼ እንደዛ ሳይ እንደዛው ይሄማ የት ነው ሀገሬ ውስጥ አይደለም ብዬ ነው ያስቀመጥኩት። ይሄ ሰዎች ናቸው ስለ ሀገር የሚያወሩት። እነዚህ ሰዎች ናቸው ስለ አንድነት የሚሰብኩት። እነዚህ ሰዎች ናቸው ስለ እምነት የሚሰብኩት እንደሚያውቁ ነገር ማለት ነው። እነዚህ ሰዎች ነው ስለ እማማ ኢትዮጵያ ምናምን እያሉ የሚያወሩት።
ሀገር ወዳጆች የሚመስሉት እነዚህ ስጋ የሚበሉት እናንተ ሰው ናችሁ። ከእናንተ ጋር እስከዛሬ ስለኖርኩ አስተግፍሩላህ ከእናንተ ጋር እና አላሁ አክበር ቢስሚላህ እናንተ ሰው አይደላችሁም። ሰይጣን ከእናንተ በጣም 10 እጅ ሰይጣን ከእናንተ ይሻላል። ሰይጣን ይሻላል ከእናንተ። እናንተ ከሰይጣን የበለጣችሁ ሰው አይደላችሁም። እናንተ ሰው አይደላችሁም። ይሄንን ውሰዱት።